በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ አባ ቄስ ገብረ እግዚአብሔር የደብሩ አስተዳዳሪ፣ የስብከተ ወንጌል ክፍልና አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ብሩክት አንቲ እምአንስት ወብሩክት ከርስኪ፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የታላቋ የኤልሳቤጥ ድምፅ መንፈስ ቅዱስ በውስጧ ሲኖር መጀመሪያ እናቱን ባረከች። ከዛ በኋላ ደግሞ የማኅፀኗን ፍሬ ኢየሱስ ክርስቶስን ባረከች። ይህንን ቃል የምናገኘው በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ባለው የዕለቱን ትምህርታችንን የምንከፍትበት ነው። ቅዱስ ቃሉ እንዲህ ይላል። ማርያም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ፈጣን እናታችን ማለት ነው። የላችሁም? ይህ ወቅት ታላቅ ሰማያዊ ምስራች በሰው ልጆች ውስጥ ጎድሎ በነበረበት ወቅት ሰማያዊ ኃይልና ተስፋ ወደ እርሷ ከመጣ በኋላ የመጀመሪያውን የአዳምንና የሔዋንን የአዲሱን ሰማያዊ ደስታ ካገኘች በኋላ በቅዱስ ገብርኤል አማካኝነት ተባርካ እንደ ቃል ይሁንልኝ ብላ ሰማያዊ ቃልን በቃል ኪዳን ከተቀበለች በኋላ ወደ ኤልሳቤጥ ስትጓዝ መጀመሪያ የሄደችበት አገር ተራራማው ነው። ወደ ተራራ ለመሄድ መጀመሪያ ከሸለቆ መውጣት ያስፈልጋል። ይሄ በተፈጥሮ ቅደም ተከተል ውስጥ የምናየው ነው። ከሸለቆ የወጣንባት እመቤታችን ቅድስት ድንግል ማርያም ናት። ኢየሱስ ክርስቶስ በአካለ ሥጋ የተገለጸባት፣ ሰዎች ለማየት የማይችሉት ግን እንዲታይ ሆነው በአካል የተገኘባት እመቤታችን ናት። መለኮታዊ ክብሩን ሰማያዊ መንግሥቱን በሥጋ መግለጥ እስኪችል ድረስ የወደደን በእሷ በኩል ነው። ስለዚህ ፈጥና ወጣች ወደ ተራራማው ግዛት፣ ለዛውም ደግሞ ወደ ይሁዳ ከተማ። እመቤታችንን የሚወዱ ወይም የሚማጸኑ ወይም የሚጸልዩ ከበረከቷ ለመካፈል የሚፈልጉ ሰዎች ምን አይነት ሰዎች ናቸው? ምን አይነት ቦታ ነው? ምን አይነት ስፍራ ነው? ምን ሊባል ነው? እሷ እመቤታችን ፈጥና የምትወጣበት ወደ ይሁዳ ከተማ ነው የሚለው። በተራራማው አገር ወደ ይሁዳ ከተማ። ይሁዳ ማለት እግዚአብሔርን አመሰግናለሁ ማለት ነው። እግዚአብሔርን ወደሚያመሰግን ነው ማለት ነው የምትወጣው። እንዴት አይነት መንፈሳዊ የበረከት ግንኙነቶች እና ሰማያዊ ምስጢሮች የተካተቱበት ኃይለ ቃል በአዲስ ኪዳን ውስጥ ከምናገኘው ትልቅ ቦታ አንዱ ይህ ነው። ወደ ምስጋና ከተማ ነው ሄደችው። የማያመሰግንለት፣ ለእውነትና ለታሪክ የማይታዘዝ፣ በመንፈሳዊ በረከት ውስጥ የመኖር ጸጋን ያልታደለ፣ በአመልና በሱስ የተወለደ የሸለቆ ሕይወት ነው። ስለዚህ ተራራማው የሆነው የክብር ቦታ፣ የጸጋና የሞገስ ቦታ አይታየው። እሷ የታያት ተራራማው የይሁዳ ከተማ ነው። የእርግማን ቦታ አለ፣ የመከራ ቦታ አለ፣ ሰላም የጠፋበት ቦታ አለ፣ እንቅፋት የበዛበት ቦታ አለ፣ ሐዘን የበዛበት ቦታ አለ። እመቤታችን የመረጠችው ቦታ ግን የይሁዳ ከተማ፣ እግዚአብሔር የተመሰገነበትን ከተማ ነው። ጠንቋዮች የሚገቡበት ቦታ አለ፣ ሟርተኞች የሚገቡበት ቦታ አለ፣ ነጣቂና ቀማኛዎች የሚገቡበት ቦታ አለ። እመቤታችን የመረጠችው ግን ከጥንት ጀምሮ ተባርኮ የነበረው በሰማይ ተስፋ ራዕይ ያደገው ብዙ ፈተናዎችን አልፎ ታላላቅ የመንፈሳዊ በረከት ልጆች የተገኘበትን ኢየሱስ ክርስቶስ የመጣበትን ነገድ እሷ የተገኘችበትን ህብረተሰብና ክፍል በታሪክ ውስጥ ጠበቅ የነበረውን እውነት ለመግለጽ ስትል ወደ ይሁዳ ከተማ መጣች። ወደ ምስጋና ከተማ፣ ወደ ቃልቻ ነው
ጠንቋዮች ነው? ወደ ፍረቀሳ ነው? ብዙዎች እንግዲህ ቦታ ስለማይመርጡ የተባረኩ ልጆች የማግኘት ዕጣችን የሚበላሸው ከዚህ አንጻር ነው። የምንረግጠውን ስለማንለይ የምንቆምበትን ስለማናውቅ በመሰረቱ ነገሮች ሁሉ ተዛብተውብን ለልጆች መከራ ማስተላልፈን ወይም መከራ ተላልፎብን የሄድን ብዙዎች ነን። እዚህ ሁልጊዜ ችግር ውስጥ የገባን ሰርተንም ሮጠንም ደክመንም የተስፋ ልጆች መሆን ያቃተን ብዙዎች ነን። አያችሁ ቦታ እየመረጠ ነው ክርስቲያን በመሰረቱ ዝም ብሎ አይደለም እና እመቤታችንን ስናይ አዎ ወደ ይሁዳ ከተማ ፈጥና ወጣች። እሷ ፈጥና ወጣችው ወደ ምስጋና ከተማ በታሪክ ውስጥ ተስፋ እግዚአብሔርን ሲያደርጉ ወደ ቆዩት እኛ ፈጥነን የምንወጣው ለክህደት፣ ለተንኮል፣ ለስድብ፣ ለእርግማ፣ ለጣዖት መንፈስ ፈጥነን የምንወጣው ለጥፋት። እሷ ግን ፈጥና ወጣች። እሺ ፍጥነቷ ለምንድን ነው? በታሪክ ውስጥ ያሉትን ነገሮች ወደ ተጨባጭ ሁኔታ ውስጥ ለማምጣት ነው። ፈጥና የምትወጣው ምንድን ነው? የተስፋውን ቃል ቶሎ ወደ በረከት እንዲመጣና ሰዎች ይጠብቁት የነበረው እውነት እንዲገለጥ ነው። ፈጥና የምትወጣው ለምንድን ነው? እግዚአብሔርን የሚጠባበቁ ቃል ኪዳንን የሚጠባበቁ ባዶ ሆነው ፍሬን የሚጠባበቁ ወደ ነበሩት ነው። ፈጥና ወጣች። እኛ ፈጥነን የምንወጣው ለምንድን ነው? አንዳንዶቻችን ጊዜያችን በቁብ አልቋል። የአንዳንዶቻችን ኑሮን ቀዳዳ በመሸፈን ዘመናችን አልቋል። ፍጥነታችን ከዚህ ጋር ተያይዞ ከፊት ያለው እንቅፋት ደግሞ በበረከት ውስጥ ስላልተራመድን በሰማይ አምላክ ቃል ኪዳን ውስጥ የመኖር ጸጋ በውስጣችን ስለጎደለ ፈጥኖ የሚወጣው ጥፋታችን ነው። ፈጥኖ የሚወጣው ጉስቁልናችን ነው። ፈጥኖ የሚወጣው ውድቀታችን ነው። እግዚአብሔር ምሕረቱን ያብዛልን። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ምን አለቻት? ወገኖች የድንግል ማርያም ሰላም ከሁላችን ጋር ይሁን። ይህ ሰላም የመጀመሪያ ሰላም ነው። ከሸለቆ የወጣ ሰላም ነው። ከሚያስፈራ ቦታ ወደ ክብር ተራራ የወጣ ሰላም ነው። ብዙ አድካሚ መንገዶችን ያለፈ ሰላም ነው። ይህ ሰላም የድንግል ማርያም ሰላም ብቻ አይደለም፣ የቃል ኪዳን ሰላም ነው። የተስፋ ቃል ሰላም ነው። ኢየሱስ ክርስቶስ ሰላም ለእናንተ ይሁን ከማለቱ በፊት ድንግል ማርያም የመጀመሪያውን የራእያችንን አድማስ የሚከፍት ሰላም በድንግል በኩል ተገለጠ። እንዲህ ስትል ሰላም አለቻት፣ ተሳለመቻት። የመጀመሪያው የፍቅር ጎዳና ነው። ተሳለመቻት። ቤት ውስጥ ስትገባ የድንግል ማርያም ሰላም ገባ። ከዚህ ጋር ደግሞ ማናለ የቅዱስ ገብርኤል መንፈስ አለ። በተጨማሪ በሕይወቷ ውስጥ እንደ ቃል ይሁንልኝ ብላ የሰማይ ቃል ተቀባይ ሆናለች። ስለዚህ ይህ ሰላም የሰማይ ቃል ሰላም ነው። ሰላም አለቻት። ጌታችን ሰላም አለ እንዴ? ተኝተን እንቃዥበት የለም። አስበን ሰርተን ደክመን ወጥተን እረፍት ያጣንበት ቤት የለም። ቤታችን እንደዛ አይደለም። በቤት የተወለዱት ጭንቀታም አልሆኑም። ተምረው የማይማሩ አውቀው የማያውቁ ተረድተው የማይረዱ ቀስ በቀስ አይኖቻችንን የሚያክስ የማዘለላ የምናወጣላቸው ልጆች አልሆኑብን። ምክንያቱም ወደ ጠበቅነው ሳይሆን ወደ አልጠበቅነው አመለኞች፣ ሱሰኞች፣ ጫት ቃሚዎች በቤታችን አልሆኑ። ይሄ ሰላም ነው። በአንድ በኩል ሰላም ያጡ ሰዎች ሰላምን ፍለጋ ወደ አመልና ሱስ ውስጥ ገብተዋል። በሌላ በኩል ደግሞ ለስጋና ለክፉ ሀሳቡ የሚያዘጋጅ መንፈስ ጠልፎ ጥሏቸዋል። ቤታችን እንዲህ አልሆነም። ጸሎት አለበት፣ ስግደት አለበት፣ መማፀን አለበት። ምንማፀንበት ነው፣ ምንጮህበት ነው። ቤታችን ውስጥ የእመቤታችን ሰላምታ ተመልክቱ። ኤልሳቤጥን ተሳለመቻት። ወደ ዘካርያስ ቤት ገብታ። ዘካርያስ ማለት ምን ማለት ነው? እግዚአብሔር አስታዋሽ ነው ማለት ነው። ምን ማለት ነው? በማን አስታወሰው ታዲያ? በእመቤታችን በቅድስት ድንግል ማርያም። ኤልሳቤጥ ማለት የእግዚአብሔር